የሚባል ትልቅ ጠላት ተነስቶብሻል። ይዘርዬ አሁን አይምሮህን አንድ ነገር ላይ አድርገህ ማሰብ ስለጀመርክ ነው እንጂ እሱ ከተነሳብኝ ቆይቷል። ዘመኑ ሙሉ እንደ ጥላ ሲከተለኝ አይደል እንደምሮ። አሁን ግን በልዩ ሁኔታና ባደገኛው ነው የተነሳብሽ። እኔ ጋር መጥቶ አባቴን እንድትገል ያስገደደች አዳነች ነው እያለ ሲጨቀጭቀኝ ነበር። ናፍቆት አዎ እንዲሁ በቃ ሲነተርከኝ ነበር ነበር። ሰማችሁት ነገር በሞላ ውሸት ነው፣ ሐሰት ነው፣ እውነት አይደለም። ህይወት የአብይ ቅምጡ ልትሆን ቀርቶ በስንት ግዝትና ምህላ ነው ያደራ ልጅ ሆነችው። በስንት ግዝትና ምህላ የተሰጠች ያደራ ልጅ ሆነች። ያደራ ልጁ ፍቅርዬ ከዚህ በኋላ እሞትልሻለሁ። አንድ ጊዜ ሳይሆን ከተቻለ 1000 ጊዜ እሞትልሻለሁ። ሙሽሪት ሙሽራ ከመሃላችሁ አስፈንጥረሽ አውጥተሽ ልትይኝ ታስቢያለሽ? እኔ አይደለሁም። ቀድመን የፈጸምነው ስምምነት ነው። እኔና አንቺ የፈጸምነው ምንም አይነት ስምምነት የለም። አለ። ፍቅራችን የምር አይደለም። ማንኛችንም ብንሆን የተመቸና የወደድነው ሰው ስናገኝ ልናበቃ ተስማምተናል። ይሄ ለኔ ትልቅ ጥቃት ነው ዳዊት። ይሄው በእንዲህ አይነት ሁኔታ እንኳን የማፈቅራትን ሴት በቅቶኝ የተውኳትን እንኳን ሲነኩብኝ ያመኛል። እና ምን ይሁን? እኔ ምንም ይሁን አላልኩም። እሱ ግን አይደፍሩ ድፍረት ስለደፈረኝ እገለዋለሁ። ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳል ይልኛል። ታዲያ ስንት ዓመት ሙሉ ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቀ ከምትሆን አረብ ሀገር ላይ ስለወሰን ልሰናበቱት ነው።
አይደለም ነገር መቼም ጣላና ግን ተነሽ ለምን አትሄዱም ጀሮ ሊዱልኝ ሂጂ ደሞዝ ለምን አትዛት بدكم لفوق ترجموا الكلام اللي بقوله الجاي مشان اقتلكم يا متانو لنقلاችሁ شو حكيت ترجمت على الكلام ما قلته حكومتكم مش علينا باتناسها علينا مش عارفه انها عم تلعب بالنار يا قراچو መንግስት እኛ ላይ ጠላት በማስመጥ በእሳት መጫወት ይዟል ነብይ اتهموني بقتل الحبوش وصلوا ناس قتلوا اهلنا አበሾችን አስገድላቸዋል በማለት ዘመዶቻችን ገድለውብናል ነው የሚል الناس اللي قتلوهم اثنين هم اخواني ከተገደሉ ሰዎች መካከል ሁለት የኔ ወንድሞች ናቸው ነው የሚለው لا تخافوا ما راح اقتلكم برصاص አይዟችሁ በጥይት አልገላችሁም ነው የሚለው نسوانكم او رجالكم من دون النسوان احطهم واحد واصورهم وابعث صورهم لحكومتكم ከሴቶቹ ሌላ ወንዶቹን ቪዲዮ እየቀረጽኩ ሰዋን ነው የሚለው شو عملنا نينا طالعوا جهزوا الكاميرا اسكتي አሜሪካን ሀገር የሚገኘው የሾላ ቴክኖሎጂ ኩባንያ የሆነው አክት አሜሪካን ኮሌጅ ከመሃርሽ ዩኒቨርሲቲ ጋር በመተባበር በኮምፒውተር ሳይንስ በቢዝነስ አድሚኒስትሬሽን የድህረ ምረቃ ፕሮግራም ለመስጠት በምዝገባ ላይ ይገኛል። በተጨማሪም አሜሪካ ወይም ካናዳ ለምትሄዱ በአጭር ጊዜ የተሻለ ስራ ሊይዙ የሚችሉበት አጫጭር ስልጠናዎችን በመስጠት ላይ እንገኛለን። አክት አሜሪካን ኮሌጅ 4 ኪሎ ቱሪስት ሆቴል ወረድ ብለው ዳኖ ሆስፒታል ሳይደርሱ ያገኙናል። 0118 12 44 88 አክት አሜሪካን ኮሌጅ ለተሻለ ህይወት። الو
አቻሬ ምን አደረከው? ማስቲሹን ከአመድ ጋር ነው የምታያልኩ። ገልቱ ነው እንዳናደድሽኝ ደግሞ ጥፋቴ ማለቂያ የለም። ምን አድርጌ ነው? ደግሞ አንቺ እንደው ሰው ላይ ክፉ ማሰብ ትፈልጊያለሽ? እንደው ክፉ ትሰራለሁ ብለሽ ታስቢያለሽ? ዳባኔ ምንድነው ታዲያ ይሄ የምሰማው ወሬ? ምንድነው ይሄ አብይን ሚስቱን ማስረሻ ሚስት ተገኝቶልሃል ምናምን የሚባለውን ወሬ የምሰማው? አባ እንደሱ ማለት እንደሰማኸው አይደለም። እኔ ግዴታ ሆኖብኝ ነው። ደግሞ ከየት ነው የሰማኸው? ይሄን ከራሱ ነው። ከየት እሰማለሁ? ድሮ ምን እኔ ወሬ ደግሞ ሳሯሩ ጥለዋል እዚህ በየቦታው ራሱ ነው የሚነግረኝ። ሚስት አግኝታልኛለች ምን የመሰለች ሚስት ብሎ ጓግቶ ጮቤ እየረገጠ ነው ያለው። አባ አንተ እንዳሰብከው አይደለም በእውነት እንዴ። ቆይ አንተ ብትሆን ምን ታደርግ ነበር? ምንም አላደርግም። ምንድነው ባንቺ ቦታ ቦን ማረገው? አብይ እንደዛ አይነት ሁኔታ ላይ እንደሆነ እያየ ምን ሆኖ ነው ሞታፈ? ምን እሱ ሚስት ያላገኘ እንደሆነ ይሞታል? በእሱ ብቻ ነው በሀገር ውስጥ ሚስት የሌለው? አንተ አልሰማህም ምን እንደሚል? ጋዜጠኛ ዳሪ ጋር ሄጄ ልጅ ወጣለሁ ምናምን እያለ ምን ምን አድሬ ነው ምንድነው የምወልደው? እንደዛ እያለ ነው። ንገረኝ እንጂ በደንብ። እኔ ለዛ ነው እንደዚህ አይነት ነገር ውስጥ የገባሁት እንጂ እንዴት ጨክናለሁ? እሱ አልተሳካለትም እንጂ ስንት ነገር ሞክሯል። ታው ትሞታለህ አልኩት። ድብ እንልበል አለኝ። ምን ላድርግ ታዲያ? ጉድ እኮ የሚገርም ነገር እኮ ነው። ባካችሁ እንደው ምን ደረጃ ላይ ነው የደረስነው? جهز الكاميرا. جاهز. شكرا اليوم خليتوني اخذ حق اخواتي الاثنين. الله اكبر الله اكبر الله اكبر الله اكبر الله اكبر. الله اكبر الله اكبر الله اكبر. የሚደንቅ እኮ ነው። የሚገርም እኮ ነው። እስቲ ለማንኛውም የዚህን ልጅቷን ጉዳይ አንድ ሁለት ቀን ያህል ዘግዩት። ኧረ አባዬ አይቆይም። ሰሞኑንም እኮ እንደምንም እያደረግን ነው። የለም ከሳሮን ይመልሳታል ብዬ የማስበውን ነገር ስላደረግኩ በእውነት? አዎ እንግዲህ እንጃ እናስባለሁ በጣም። ኧረ እንደሱ ከሆነማ ትልቅ ነገር እኮ ነው። አሁን ደግሞ እቺኛዋ ልጅም ገና ተስማማም አትስማማም ስላልታወቀ
እና ምን ገና ሰው ሳይታወቅ ነው ልጁን ያልሆነ ነገር ነገራችሁት እንደዚህ ጮብ የሚረግጠው እንዴ? እኛ እኮ ምንም አላልነውም አባ። እንዴ ከልጅቷ ትክክለኛ ማረጋገጫ ሳናውቅ እንዴት ለሱ እንነግረዋለን? ምንድነው ደግሞ ማረጋገጫው? እሱ ፈልጎ አገባለሁ ካለ እሷ ቢለት አባይ አሁን ተመልሰ ደግሞ ወደ እኔ ሀሳብ መጣ አይደለ? ምንድነው ወደ አንቺ ሀሳብ ደግሞ መጣ? እንዴት አመሻችሁ? ደህና መሸሽ እህቴ። ደህና መሸሽ። ምነው ችግር አለ እንዴ? ኧረ ምንም የተፈጠረ ችግር የለም። እንዴት ነሽ? ደህና ነኝ። ለምንድን ነው ስልክሽ የማይሰራ? ስልኬ ዘግቶ እኮ ቻርጅ ላይ ሰክቼው ነበር፣ አላየሁትም። እንኳን ደስ አለሽ። ሀሳብሽ ስለተሳካልሽ እንኳን ደስ አለሽ ልልሽ ነበር ስደውል ነበር። ምንድን ነው? እኔም በነፍሰ ገዳይነት ለማስጠፈር የምታስበው ሀሳብ። ማን ነው እሱ አንቺን በነፍሰ ገዳይነት የሚያስጠፍርሽ? ህይወቴ እንዳትሆን ብቻ። ታዲያ ለዛ አይደለ ሰው በተሰበሰበበት ነፍሰ ገዳይ ነሽ ብሎ ሲያብጠለጠለኝ ባሏ ዛሬ ደግሞ አባቴን ገላለች ብሎ ለፖሊስ ስላመለከተ እኔም ፖሊስ እያደነኝ ነው። እንኳን ደስ አለሽ። ምን? እንኳን ደስ አለሽ። መልካም ልደት ይሁን፣ መልካም ልደት ይሁን፣ መልካም ልደት፣ መልካም ልደት፣ መልካም ልደት ይሁን። ሰላም መጀመሪያ ደንግጬ አሁን ደግሞ ልደት መሆኑን አውቄ ስጦታ ስላልገዛሁልህ በጣም ቀራለኝ። የኔ ልደት እኮ አይደለም ያንቺን ልደት ላከብርልሽ አስቤ የኔ ልደት እንኳን አንተ ቀርቶኝ የማላውቀው እሱን ስላልሽኝ እኮ ነው ቤታችን ውስጥ ጣፋጭ የሆነ የፍቅር ጊዜ ልናሳልፍ ከቀናቶች መካከል ዛሬን የልደት ቀንሽ እንዲሆን የመረጡት። እንደሱ ማድረግ ደግሞ ይቻላል? ለምን አይቻልም? ብዙ ሰዎች እኮ ልደታቸውን አያውቁትም። ዝም ብለው ይመርጡና ያገብሩታል። ይሄ ደግሞ ለፍቅረኛዬ የገዛሁላት በአልማዝ የተቆጠ ወርቅ ነው። እሺ ለምን እስካሁን ቆየ?
እኮ እንደዚህ አቱኛ ታዲያ ምንሽ ነው? ለምን ቆየ? እኔ እኮ ብዘገይም አልቀረውም አይደል እንዴ? አለው አይደል እንዴ? ለምን እንደዚህ ትሆኛለሽ እንዴ? ያው ደረስኩልሽ። ማንም እንደዚህ አክብሮኝ ሁልጊዜ ባለቤቴ ወርቅና አልማዝ ይገዛልኛል። ግን በፍቅር አክብሮኝ እናስወዳለን። ሀብቱን ለማከማቸት በዘመዶቹ እያት እስቲ የእሱ ሚስት እንዲሉ ታስበው። አይ በይ እንደዚህ አይነት ነገር የሚባል ነገር የለም እንዴ? ምን ነው አንቺ እኔ ለደስታ ስፖንሰር ያደረኩትን ተስካር ብታረጊው ነው እንዴ? ተይ እንጂ በይ 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 ነይ ነይ now ነይ እንጂ ቁረሹ ቁረሹ በየሽ ያሹ መልካም ልደት ያንቺ መልካም ልደት ቁረሹ ደሳለሽ አትፊውሻ ደሳልሻል። ሌላ ሙዚቃ የለሽም? ማለት ከአስቴር አወቀ አንቺ በምን ታንሻለሽ? እሺ ያ የምታፈቅሪውን በፍቅር የጣለሽን ሰውዬ አገኘሽው ወይስ? አላገኘሁትም። እንደናፈቅኩት እንዳሰብኩት ሀሳቤ ሳይሳካ ቀረ። ያሳዝናል። ግን አያሳዝንም? ለምን? ሰውየው ጠፍቶ ስላልቀረ ነው። ካገኘው ሰዓት ጀምሮ በየጊዜው በፍቅር እያስደሰተኝ በየጊዜው ኖሮኝ የማያውቀውን የልደት ቀን አክብሮልኝ በሚያምር ስጦታ ቆጥቁጦ
ናፍቆት ተናዶ አመለከተና በፖሊስ ባመለከተ እሷ በምን የተነሳ ነው ደስ የሚላት? እንደው ገባው ቅማል ጠምዳ ይዛኛል አይደል እንዴ? ሰው ሁሉ ልጅር እንደው ትቆይ ባክሽ። አባዬ ሰው በተሰበሰበበት ለታ ከፍ ዝቅ አድርጎ ሲሰድበኝ ዝም ያለችው ለዛ አይደለም? ከሰደበኝ በኋላ ሂዳ እንደሚስ ጉያው ስታወጥፋ ያደረችው እሷ ነች። ለህት የሚደረገው ይሄ ነው? የህት ወጉ እንደዚህ ነው? ህይወት አጥላሽ ወይ ተጠላኛለች። ስለምን ትጠላኝ ነው አባዬ? አትጠላሽም። አንቺ ነሽ ሁሉ ጊዜ ተንኮልና ሸር እሷ ላይ የምትፈልጊው። ዝም በይ አንቺ ዝም በይ። ያንቺ ጉዳይ አይደለም። ትምህርቷን አስተማሪዋ ጋር አጋጭተሽ እንደገና ስራዋን አሰርቀሽ ወስደሽ ለሰው አሳልፈሽ ሰጠሽ። በዛ ላይ ደግሞ በትምህርት ሰበብ ለዛ ሬሳ ሆነ ሽማግሌ እድራለሁ ብለሽ ወዲያ ወዲህ እያልሽ ህይወቷን ስታበላሽ የኖርሽው። አሁን ምን አመጣው ይሄንን? በዛት ይሄንን ማንሳት ምን ያስፈልጋል? የረሳሽው ስራ መሰለሽ ነው። እኔ በፍቅር የተነሳ ሁሉን ነገር ስለተውኩኝ የረሳሁት መሰለሽ? ከንቱ ነሽ አንቺ። አዎ ነኝ። ከንቱማ ነኝ። ከንቱ በሆንማ ነው ጠበቃዋ ፊት እንደዚህ አይነት ጉዳይ ማንሳቴ ከንቱ በሆን። አዎ ከንቱ ነኝ። እግዚአብሔር ይስጥ። ከንቱ ነኝ። ነይ እኔ ሁሉን ነገር ትቼ በፍቅር ሁሉን ነገር ትቼ አንድ ነገር ሳላነሳ ትለወጫለሽ ተለውጠሻል ብዬ ነበር እዚህ ድረስ ይህን ሁሉ ነገር ያደረኩት። አልተለወጥሽም። በጭራሽ አልተለወጥሽም። ስለዚህ ምንም ነገር በጭቅላትሽ ውስጥ እንደሌለ እንዳቅ እቺ ልጅ እግር ስር ወድቀሽ ይቅርታ ትጠይቂያታለሽ። ዝም በይ አንቺ። ይሄንና እሷ ጉዳይ ነው። ዝም በይ። ወድቀሽ እግሯ ላይ ወድቀሽ ይቅርታ ስትጠይቂያት ነው። አዳነች በሉነች እሷ እግር ስር ተደፍታ ይቅርታ የምጠይቀው? አዎ እኔ ሀሳቡን አቅርቤልሻለሁ። መቀበል አለመቀበል ያንቺ ፈንታ ነው። ታደርጊው? እንግዲያውስ እርቃችን ሁሉ ፈርሷል። ሁሉም እስካሁን ድረስ እርቅ እያልን ያደረግነው ነገር ሁሉ ፈርሷል። የቤቴንም ማስያዣ ከዛሬ ጀምሮ ሄጄ አነሳለሁ። አሁን ቆይ ይሄን ነገር ምን አመጣ? ምን ያስፈልጋል? እኔ ግድ እሷ እግር ስር መደፋት አለብኝ? አንቺ ነሽ ያመጣሽው ይሄን ሁሉ ነገር ያመጣሽው አዳነች አንቺ ነሽ። አሁንም ከፈለግሽ ይሄን ታደርጊያለሽ ወይም አታደርጊም። አለበለዚያ ግን እርቅ የሚባል ነገር የለም። አንስቻለሁ፣ እርቄን አንስቻለሁ። ቤዚንም ቤት ዋስትና የሰጠሁትን መልሼ አነሳለሁ። በቃ ሾላ የማሰልጠኛ ተቋም ፕሮፌሽናል የአይቲ ትሬኒንግ ሴንተር በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ማሰልጠኛ ተቋም ከ1500 በላይ ኢትዮጵያውያንን በማሰልጠን ከፍተኛ ክፍያ ለሚያስገኙ ስራዎች ያበቃ ተቋም በአሜሪካን መንግስት እውቅና ያለው ተቋም ከ12 ዓመት በላይ ስልጠና የመስጠት ልምድ ያካበተና ውጤታማነቱ የተመሰከረለት ዘመናዊና የተሟላ የኮምፒውተር ላብ ያለው ከ15 ዓመት በላይ በሙያው ልምድ ያላቸው ብቁ መምህራን ያሉት በሚከተሉት የስልጠና መስኮች በመመዝገብ ላይ እንገኛለን። ስኩዌል ዳታቤዝ አድሚኒስትሬሽን፣ ሼርፖይንት ቢዝነስ ኢንቴሊጀንስ፣ አማዞን ክላውድ ኮምፒውቲንግ፣ ኦራክል ዳታቤዝ አድሚኒስትሬሽን እንዲሁም ቤዚክ ኮምፒውተር። በካናዳና ሌሎች ስቴቶች ለምትገኙ በኦንላይን ሙሉ ስልጠናውን በመስጠት ላይ እንገኛለን። በተጨማሪም ሾላ ቴክኖሎጂ አሜሪካን ሀገር ከሚገኘው መሐርሽ ዩኒቨርሲቲ ጋር በመተባበር አሜሪካን ኮሌጅ በአዲስ አበባ የድህረ ምረቃ ተቋም በመክፈት በኮምፒውተር ሳይንስና ኤምቢኤ የአሜሪካን ማስተርስ ዲግሪ በማስተማር ላይ ይገኛል። ሾላ ለሚያልሙት ኑሮ አለው ድንቅ መላ። በሳት እንዲሰራ የአለቃዬን ሚስት ዘመን ያገነነው የኪራይ ባል እንዳያባልጋት ለመጠበቅ ነው የመጣሁት። እንደማረግማ ያሳይሽ ነው። አበባውን አትነካው። ይሄ ድግስ የተረገመ ነው። ሌቦቹ ስልትናቸውን ለማጣፈጥ ያደረጉት ስለሆነ ድምጥማጡ መጥፋት አለበት።
አሁን ዞር ባያሳይ አትነካውም አልኩህ አትነካውም። ለምን ይሄ ባለጌ የሚወድሽ ለመምሰል ይዞ ስለመጣ ሳልፊኝ አንተ ተው እንጂ ኧረ ምንድን እንዴ አይ ስለ ጥፊው አመሰግናለሁ። ከደረሰብሽ ውርደት አንጻር ይሄ ምንም ማለት አይደለም። እሺ ልጅ አቡሽ አንተ ግን በቃ በጣም ታሳዝን ሰው ነህ። አንተ ነህ እንጂ የምትገርመው። አትለፍ ያልኩህን ድንበር በማለፍ ይሄንን አይነት ድርጊት በመፈጸምህ ባለጌው አንተ ነህ። ምን ብለህ ነበር? እኔ ምንም አይደለችም ጋርዷ ነኝ ስትል አልነበረም እንዴ ራስህ? እና ብነግርህስ አርፈህ ተጠንቅቀህ ዝም ብለህ አትቀመጥም? ሻውን ውጣ። አዎ የዘበኞቹ ክፍል እዛ አይደል እንዴ? እንዴ እዛ ይውጣ። እሱ የበፊት ውል ነበረ። የተሰጠህን እንደማትነካ ታማኝ ሆነህ እንድትቀመጥ የተሰጠ ውል ነበር። አሁን ግን የተሰጠህን በድብቅ ለመብላት የምትጥር በመሆኑ እዚሁ ቁጭ ብዬ ነው የምጠብቃት። አረ እዚሁ አብረን ልተኛ ነው እንዴ? ጣሪ ጆሮ ምን ነው አንተ? ደምቷል እንዴ? ምን ሆነ ነው? አይ አሁን እዚህ ልመጣ ስል ታክሲ ላይ ተጣልቼ ነበርና ለፖሊስ አስመዝግበሃል? አላስመዘገብኩም። ፎቶ አንስቻቸዋለሁ ምናምን ነገ ምልክታለች። ናሻውና ከቤት ነች። ኧረ ተይው ምንም አልሆንኩም እንዴ? ምንም አልሆንኩም። ደህንነት የሚታወቀው ከቤት ስንሄድ ነው። ደህና ነኝ። በሶፍት አደርቋለሁ። ምን ችግር አለው? ምን ሆነሽ ነው? በቃ ምንም አልሆንኩም። እኔ በሽታ የሆነብኝ እሱ ነው። ስለዚህ በምታስወጪው መንገድ አስወጪውና ጥሩ። አንተ የቀጠርካቸው ሰዎች የሚጠብቁኝ እዚህ ሆነው ሳይሆን የሚቀጥለው ክፍል ውስጥ ሆነው ነው። ዛሬ ደግሞ አንተ ከሆንክ እዛው የሚቀጥለው ክፍል ሆነ ጠብቀኝ። ለሰራኸው የእብደት ስራ ግን ሲነጋ እንነጋገርበታለን። አሁን ውጣ። ክብርት እመቤት እንደወጣ አዘውኝ። በወጣ ደስ ባለኝ ነበር፣ ግን አልወጣም። ለምን ሲባል? ምክንያቱም የኔና ያንቺ ውል ስለተቋረጠ ልታዥኝ አትችይም። የኔና ያንቺ ውል ተቋርጦ አንቺ ከምታውቂያቸው ከበላይ አለቆችሽ ጋር ሆኗል። ስለዚህ ድርጊትሽ ስላናደዳቸው እዚሁ ቁጭ ብዬ እንድጠብቅሽ አዘውኛል። ምነው ዝም አልሽ? ንገሪኝ እንጂ። ብዙ የማታውቀው ጉዳይ የለ እና የማላውቀው ነገር ቢኖርስ? እኔ ዝም ብሎ መጥተው ሊገለኝ የሚችል ሰውዬ፣ ነፍሰ ገዳይ ሰውዬ ጋር አብረሽ ልታሳድረኝ ነው? እኔ ማደር አልፈልግም። ነግሬሻለሁ። በጣም ጥሩ ነው። ኧረ የእናንተ ነገር እኔ ምንም ሊገባኝ ስላልቻለ እኔ ሄድላችኋለሁ። እሺ፣ አመሰግናለሁ። እሺ፣ አቡሽ በቃ እሺ፣ በቃ ምንም እንዳትይሽ። ምንም አዋራችኝ አይደል? ፍቅሬን ዝም ብለሽ ጥለሽ አዋራችኝ። ምን ትፈልጊያለሽ? አናትሽ ነው አቡሽ። አርፈሽ ከመቀመጥ ሌላ ምንም አማራጭ የለሽ። አለበለዚያ ግን ሲጥ አድርጌ ነው የምገልሽሽ።
طالع هاي طالعها قرب الناس قربك بنات يومي نقرنا فيهم الناس بس اباك أرسل على كيرون لا أرجع تقولوا كيرون جاهز. هذه رسالة الحكومة الأثيوبية وقريبا مش بس فيديو رؤوسهم راح تكون عندكم. الله أكبر الله أكبر ያሳስበኛል ያስጨንቀኛል ነገር የማይታመን በዘመን እንዳይመለስ ሆኖ ሲጠፋ ሰው ካገር የማይታመን በዘመን ጠፍቶ መስካሪ መርዶ ነጋሪ ማንንን የማይታመን በዘመን ስንት ጉድ አለው ሲፈተን ሕይወት በዘመን የማይታመን በዘመን የማይታመን